በአንተ ፍተሻ ቆመ ነው ይመስላል። አይ ቢራ እንኳንም ስራ አስካጅ አላረግህ። ዋ አለበለዚያ በውሻ ነው የምናስጠብቀው። ይሄን ቤት አሁን በአራት ሰዓት እዚህ ያድረው ነው ሰው አይሰራም። ለስም እኮ አምሮብሻል ዛሬ ደግሞ። ኧረ ቀይ በቀይ አልተከለከለም እንዴ ሲኖትራክ? በቃ ይሄን ሰልባጅ ትለብሳለህ አይደል? እየዞርክ እንትን ያመጣ ምንድነው? አንቺ ደግሞ የተቀባለው ሽቶ ነው። ዲዲዲዲዲ ኢኮኖሚ ነው። በቃ ይሄ በብር በ30 ብር ከመንገድ ላይ ምናምን የገዛችሁ አሞራ ሊዞረን እኮ ነው። አሞራው በሰማይ ሲያይሽዋል። ቴናሽቄ ደግሞ አሽቄው አንተ ከተቀጠርክ 1 ወር ነው። በቃ ሪፖርት ምናምን እያልክ እየሄድክ እዛ ታለቀልቀዋለህ። እኔ ምን ቅጥር ነው እንዴ ማቃጠር? በነገራችን ላይ እኔ ቀጥታ ከባለቤቶች ጋር ነው ግንኙነት ያለው። ማን ዘፈን ለቀቀ? ዛሬ ላናገራችሁ የምፈልገው ጉዳይ አለ። ጡረታ ልትወጣ ነው? ኪራይ ጨመሩብህ ነው? አጎትህን አረዱ? መዋጮ ነው። እኔ አላዋጣም ነገርኩ። አንመጣም። አዲስ ዓመትን አስመልክቼ ነው ወደዚህ የገባሁት። አዲስ አበባ እምቡጡ። እኔ የዚህ ድርጅት ባለቤት አቶ አለሙ ማለት እኔ ነኝ፣ የቢኒያም አባት። አለበይ በነበረኝ ቆይታዬ ማን ደካማ ማን ጠንካራ ሰራተኛ እንደሆነ ተረድቻለሁ። እኔ ስቀልድ ነበር እስካሁን ድረስ ለማሳቅ ምናምን ብዬ ነው። ይቅርታ ካንተ ጋር አይደለም ሰለሞን፣ ታታሪ ሰራተኛ ነህ። በድርጅቱ ስራ ምክንያት በደረሰብህን የወገብ ችግር ነግረኸኛል። ከፍለ መታከም እንደማትችል ችግር እንዳለብህም አውቃለሁ። ወደ ውጭ ሄደህ እንድትታከም ሙሉ ወጪህን ድርጅቱ ችሏል። የቱ ድርጅት? በነገራችን ላይ ወገቤን ውሻ ነክሶኝ ነበር፣ ጥቁር ውሻ። በዛ ላይ ደግሞ ወገቤ ውስጥ ራሱ ጥርሱ አለ እስካሁን ድረስ በጣም ነው የሚሰማኝ። ወባ አለብኝ፣ አንቀጠቅጠኛል። እንደዚህ የሚነገው ጆሮዬን የነከሰችኝ ቀኝ ጆሮዬን። አሁን በዚህ በኩል ራሱ ሲወራ አልሰማም። አሁን በዚህ አይሰማኝም። በዚህኛው ብቻ ነው መስማት የምችለው። ያው ግን ችግር ሆኖ ነው መኪናም ገጭቶኝ ነበር። ፍቅር፣ አንቺም ታታሪና ጎበዝ ሰራተኛ መሆንሽን ተረድቻለሁ። ንብ በድርጅቱ ውስጥ እንዳለሽ ተሳትፎ እንዳለሽ ጠንካራነት ያገኘሽው ቦታ ተመጣጣኝ ስላልሆነ ድርጅቱ ከዛሬ ጀምሮ በሴልስ ማናጀርነት እንድትሰሪ ወስኗል። በነገራችን ላይ መኪና ከገጨኝ በኋላ ሽንቴ በየቀኑ አይመልጠኝ ነበር። ሲኖትራክ ነው የገጨኝ። በዛ ላይ ባለቤቴም ትደበድበኛለች፣ ደረተ ላይ ጸጉር አለ እያለች። ናቲ፣ ወደ አንተ እመጣለሁ። ይምጡ ወደ እኔ። መኪናው ከገጨኝ በኋላ በነገራችን ላይ የጎድን አጥንቴ ተሰብሯል። 2 የጎድን አጥንቴ ተሰብሯል። 3 ኦልሞስት እውነት ከጠይቁኝ እስከ 6 ይሄዳል። 12 የጎድን አጥንት የለኝም። እንዴት ቆመት ሄዳለህ? ካደ ወሬ ነው፣ አውርተው ነው። ይኸው ወሬ ብቻ። አንድም ቀን ጥሩ ነገር ስለኔ ተናግረህ አታውቅም። እንዲጠነክሩ እኮ ነው። እኔ ስለ እርሱ ሳስብ እኮ ነው የምውለው፣ ስለ ጤናው ሳስብ ነው የምውለው። አሁን 7 ሆስፒታል አነግሬያለሁ። ሁሌ ማታ ማታ ራሱ ስተኛ ጸልይ ይሉታል። ናቲ ተባረሃል። ቤተሰብ የለኝም። በልጅነቴ እንጀራ እናቴ ራሱ ታስርበኝ ነበር። ጨርሻለሁ። ቡዳ በልቶኛል ግን ጨርሻለሁ። እሺ፣ ለጾም መፍቻ ራሱ ስልጆ ነው የበላሁት። ጨረስኩ አልኩህ እኮ። እድር የለውም በለው፣ ይርበው ነበር በለው። እሱን ተወው፣ የራሱ ሀሳብ አለበት። ይሄ ምን ሀሳብ አለበት? እዳ እንጂ አለበት። እሺ ወይ ገንዘብ እኔን አበድሩኝ። ጨርሻለሁ። እሺ ዳፍንት አለብኝ። እሺ ወጣ አይደል? ስንታየው ትሁትና መልካም ሰው መሆንሽን አውቃለሁ። እህትሽን ቤተሰቦቻችሁን ለመርዳት ቡና ቤት እንደምትሰራ ደርሼበታለሁ። ስለዚህ ለእህትሽ መቋቋሚያ የሚሆን ብር ለመስጠት 150 ሺህ ብር ለመስጠት ወስነናል። እኔም ቡና ቤት እሰራለሁ። 3 ዓመት ሆነ። ከልጅነቴ ነው የጀመርኩት።